አንድ ፈረንጅ አማርኛ ሲያወራ ካያችሁ 100,000 ቢሊዮን ላይክ ነው እዚህ ኢትዮጵያን ቲክቶክ ላይ። ነገር ግን አበሻ የሚመስል ሰው አማርኛና እንግሊዝኛ ቀላቅሎ ሲያወራ በጣም ያበሳጫቸዋል። ለምን የሚለውን ነገር እኮ እናውራበት። ቀኝ ግዛት አልተያዝንም። ነገር ግን ጸጉርን ራሱ ስትሬት አድርጎ መሄድ ይከብዳል። ወንዶች ደግሞ ጸጉራቸውን አንጨባረው ሲሄዱ ምንድነው ዱርዬ መሰል። የአፄ ቴዎድሮስ ሄር ስታይል በፊት ጀግንነትን ለማሳየት የምንጠቀምበት ነበረ። አሁን ግን ከዱርዬነት ጋር ተያዩ። ስንት አበሻ ሴቶች ናችሁ ጸጉራችንን እንደዚህ ስትሬት ሳናረግ እንደዚህ አድርጋችሁ አንጨባራችሁ የምትወጡ? ስንት አበሻ ወንዶች ናችሁ ሴት ልጅ ቀላ ካላለች አንወድም የምት? ይሄ ሁሉ ነገር ከቀኝ ግዛተኝነት ጋር የተያያዘ ነው። ምንም እንኳን ፊዚክሊ ቀኝ ኢትዮጵያ ባትገዛም ጭንቅላታችን ግን ሁልጊዜም ኮሎናይዝድ ሆኗል። ይህንን ነገር ለማስወገድ መስራት አለብን። ሁላችንም የየራሳችን ድርሻ። ህጻናት ልጆችን ጸጉራቸውን ናቹራል እንደዚህ አድርገው ሲወጡ ጸጉርሽ ተንጨባረረ፣ ምንድነው ጸጉርሽን አስተካኪው ሰርግና ዝግጅት እየጠበቃችሁ እየወሰዳችሁ ጸጉራቸውን አታስጠብሱት። ኢትስ ኦኬ ቱ ዌር ናቹራል ሄር፣ ኢትስ ኦኬ ቱ ዌር ስትሬት ሄር። ችግር አለው እያልኳችሁ አይደለም። ጸጉራችሁ መተከስ ምንም ችግር የለውም። ነገር ግን ለምን ጸጉራችሁ እንደምትተኮሱት የሚለውን ነገር ስትመልሱ በስነ ስርዓቱ። ጸጉርን ሲተኮስ ብቻ አይደለም የሰው ልጅ ቁንጅና የሚወጣው። ኦኬ ሁላችንም we're beautiful just the way we are። እና አንድ ሰው እንግሊዘኛና አማርኛ ቀላቅሎ ሲያወራም ይሄ የዝቅተኝነት አስተሳሰብ ነው። እንደዚህ አታውሩ፣ በጣም ያስጠላል። እባካችሁ መጀመሪያ ይሄን ከማለታችሁ በፊት ራሳችሁን ጠይቁ። ለምንድነው እንደዚህ ፊልም አድርገው የሚለውን ነገር ማለት ነው። እኔንም ይሄ ነገር ብዙ ጊዜ ነው የወሰደብኝ ሪላይዝ ለማድረግ። ሜቢ ይሄን ቪዲዮ አይታችሁ ራሳችሁን ትጠይቃላችሁ በሚል ነው። ራሳችሁን ከጠይቃችሁ ጎበዞች፣ ካልጠይቃችሁ ደግሞ get the heck out of here bro። እንደዚህ የሆነ ስታግናንት የሆነ አስተሳሰብ ይዛችሁ ከኔ ጋር ንግግር ለማድረግ አትሞክሩ። ኦኬ ኤኒዌይ hope you guys are having a nice day። ዩቲዩብ ላይ ሰብስክራይብ አድርጉ because ቲክቶክ ይዘጋል። ባይ